አቅፎ የሚያባብልህ ቢደክምህ እንኳን ግራ ቢገባህ እንኳን በርህን ዘግተህ አባዬን ካልቤን ካጄን ያዝልኝ እጄን በለው። በጣም የከበዱኝ ጊዜያቶች አሉ። እናንተ መከተል እንዲህ ከሆነማ ይቅርብኝ የሚባሉበት ጊዜያቶች አሉ። ክርስትና እንደዛ ነው። ግን በቃ ባባ እንካ እጄን፣ እኔ እንዲህ ነው ምለው፣ ህይወቴን ነው ምነግርህ። ባብዬ እጄን ያዝልኝ እለዋለሁ። እሱ ታማኝ ስለሆነ እጅ ይዛል፣ ይደግፋል፣ ያጽናናል፣ ያቆማል። አንዳንዴ ለሰው የማትነግራቸውን ለጌታ ትነግረዋለህ። እጅግ አድርጎ ደግፎ አቅፎ ይዝሃል። እሱን ተጠጋው። በቃ ከበደልን እንኳን ነገ ብንበድል እንኳን እኛ ነንና አደራ የእሱ ፍቅር እንዳይቀዘቅዝብህ በፊቱ ተገኝ። ሁሌም ቃሉን አንብብ፣ በፊቱ ትጋ። እጄን ያዝልኝ፣ መስቀልን እያየው እየተሸከምኩ እከተልሃለሁ በለው። ሌላ ደግሞ ትናንት ለበደሉ ላስቀየሙ፣ ዛሬም ለሚሰድቡ ምህረት አድርግላቸው። እኛም ከኦርቶዶክስ ቤተክርስቲያን የመጣ ነው። ፍቅር አላቸው። ሰሙዬ ነገር በቃ ልናምን ይገባል። ቅናት አለባቸው፣ የቤት ቅናት የሆነ ነገር በቃ ለምን ወጣ ልክ ነን ብለው ነው። ገባ? አንተ ወደ አባት ወደ ትክክለኛው መንገድ ነው የመጣኸው። እነሱ በተረዱት መጠን ነው ቢበድሉህ እንኳን ምህረት አድርግላቸው። የምህረት ልብ ነው ያለ ክርስቶስ፣ ያንን ነው ያስተማረን። ጌታ ኢየሱስ ይባርክ። እንጸልይልሃለን። መስቀሉን ብቻ እያየህ ማንንም ሳታይ እሱም ብቻ አባቴ ነፍሴን ራሴን ሁሉ ነገሬን ሰጥቻለሁ ብለህ እሱ ላይ ራስን ጣል። አደራ በቃ ምንም አትመልከት። ያ ቁስሉን ብቻ መከራውን እየገረፉት የሚያደርጉትን አያውቅምና ብሎ ይቅር ያላቸውን እያየህ ይቅር ለሚበድሉ ይቅር በላቸው። ክርስቶስ ያንን ያስተማረን ፍቅር ነው፣ እውነት ነው ያስተማረን። እንወድሃለን፣ እንጸልይልሃለን። እዚህ ውስጥ ላላችሁ ክርስቲያኖች ደግሞ ጸልዩለት፣ በብዙ ትጉለት። በእግዚአብሔር ፊት ዛሬ ብቻ አይደለም ሁሌም በቃ የጸሎታችሁ ደብተር ላይ ያዙት። ግድ የላችሁ እግዚአብሔር እናንተ የእሱን ለእሱ በምትጸልዩበት ጊዜ እግዚአብሔር ጓዳችሁን ይሰራል፣ ህይወታችሁን ይሰራል፣ ጥያቄያችሁን ይመልሳል። ተባረኩ። ወዳችኋለሁ። በቃ እቺን ነው አደራ የምልህ። መስቀሉ ስር ብቻ በቃ መከራ አለው፣ እንደምታስበው አይደለም። እጅግ መከራ አለው። እግዚአብሔር ግን ይደግፈሃል፣ ይረዳሃል። እጁ ትረዳሃለች። እሱ ከአንተ ጋር ይሆናል። መስቀልን ብቻ እያየ ተከተል። አደራ ይህንን እላለሁ። ምሕረት አድርጉልኝ፣ አበዛውባችሁ። ተባረኩ። ወዳችኋለሁ። በጣም ደስ ብሎኛል። ባለፈውም ደውዬልህ ነበረ፣ ቴክስትም አድርጌልሃለሁ። ያው ይሄንን ቀን ስጠብቀው ነበር። በውስጥም አውርተን እናውቃለን። በተለይ ማረሳው ቀን አንተም የምታስታውሰው ይመስለኛል። አንዴ ኤፊ ቤት ተገናኝተን አንተ ኤፊ እኔ ሆነን ኤፊ ቤት ከፍቶ ስለ ኢየሱስ ትናገር ነበረ። ወንጌል በጣም የሚገርም የወንጌል ንጹህ የወንጌል መልእክት ትናገር ነበር። እኛ ራሱ ወንጌል ገባን ተረዳን ያልን ሰዎች በቃ ልንቆጣጠረው ስሜታችንን ልንቆጣጠረው እስከማንችል ድረስ ድንቅ የሆነ የወንጌል መልእክት ነበር ያካፈልከንና ከዛን ቀን ጀምሮ ይሄ ብርሃን ይሄ ታላቅ የወንጌል መልእክት በልብ ውስጥ ምን ያህል ትልቅ ቦታ እንዳለው ያ ደግሞ በቀላሉ የመጣ ነገር አይደለም። በቀላሉ የሚጠፋ ነገርም አይደለም። አሁን ጊዜው ቀላል ጊዜ አይደለም። ቀላል ጊዜ አይደለም። ሰው ወደ ክርስቶስ ሰው ወደ ጌታ ወደ ወንጌል ብርሃን ላይ የሚችልበት እድል ጠባብ የሆነበት ጊዜ ነው። በጣም ጠባብ። የሚረብሹን ብዙ ነገሮች አሉ። ትኩረታችንን የሚስቡት ሌሎች ብዙ ነገሮች አሉ። ግን አንተ በጣም ጌታ ረድቶ ኢየሱስን በልዩ ሁኔታ አሁንም እንደገና ቀድሞ ከምታውቀው በተለየ ሁኔታ ልታይ፣ ልትረዳ፣ ልታምን፣ ልትቀበለው፣ ልታገለግለው ያኔም እኔም ያዲም ስነግርህ እንደነበረው ሰሞኑንም ኤርሚ ቤት ሲባል እንደሰማሁት ብዙ ጊዜ ጳውሎስን ነው ማስበው። ጳውሎስ ምን አይነት ህይወት ላይ ነው የነበረው?
የሃይማኖት ቅናት ውስጥ ነበረ። ከፍተኛ የሆነ ቅናት የነበረው ሰው ነው። ግን የደማስቆ መንገድ ህይወቱን ቀየረው እና አሁን ሁሉ ኢትስ ላይክ የደማስከስ ሮድ የሚባል ዘይቤያዊ አነጋገር አለ በፈረንጆች። ዚስ ኢዝ የደማስከስ ሮድ ይላሉ ህይወታቸው የሚቀይር ነገር ሲያጋጥማቸው እና እግዚአብሔር የደማስቆ መንገድ ስላደረገልህ ተርን በቃ ተርኒንግ ፖይንት ስላገኘ ይህን ብዙ ጫናዎችን ገናም ወደፊትም የሚገጥሙ ብዙ ፈተናዎች፣ ጫናዎች፣ ቻሌንጆች አሉ። እነዚህን ሁሉ ዋጋ ተምነ ወስነ ትኩረትህን ኢየሱስ ላይ ልታረግ መወሰን መጨከነ ያውም በዚህ ዘመን በጣም ከባድ በራልን ተረዳን የሚሉ ሰዎች እንኳን በብዙ ነገር ዲስትራክት በሚሆኑበት ኢየሱስን በሌላ ነገር ሊተኩ በሚሽቆጠቆጡበት ዘመን እንደ ጳውሎስ እኮ የመጨረሻው ሐዋርያ ነው። በኋላ የመጣ ሰው ነው። ግን በፊት መምጣት በኋላ መምጣት አይደለም። እንደውም ከጴጥሮስ ጋር ብዙ ጊዜ ክሮስ ተደራርገው ያውቃሉ። ጴጥሮስን ገስጾት ያውቃል። እና ሰዓቱ አይደለም፣ ጊዜው አይደለም። ግን እግዚአብሔር አሁንም እንደሚሰራ በዚህ ከባድ ጊዜ እንኳን አሁንም ጌታ ይሰራል። አይገርም? በዚህ ሰው እግዚአብሔርን በማይፈልግበት ጌታን በማይፈልግበት ሌላ ነገር በሚፈልግበት ሰዓት ሁለመናህን ለክርስቶስ ለመስጠት ልብህን በቃ ከድሮ በተለየ ሁኔታ ልብህን ለክርስቶስ ለመስጠትና ያንን ማንም ሰው ብትነግረው ማይረዳው ከክርስቶስ ጋር ፐርሰናል ሪሌሽንሺፕ ስታረግ በልዩ ሁኔታ ከክርስቶስ ጋር ግንኙነት ስታረግ ወደ ክርስቶስ ስትጸልይ ክርስቶስን ወደ ልቡ ስታስገባው አንተ ብቻ የምታውቀውን ልዩ የረፍት ህይወት፣ ልዩ የደስታ ህይወት፣ ልዩ የሰላም ህይወት በቃ አብራርተህ ልጨርሰው የማይችል ሰዎችም ሊረዱት ካልቀመሱት በስተቀር የማያውቁትን ልዩ የክርስቶስን ጣዕም የህይወቱን ጣዕምና ሙላት ኢንጆይመንቱን ደስታውን ኤክሰርሳይዝ ልታረግ መታደል በቃ በዛ ልብህ እንዲሞላ ራስን መስዋዕት አድርገህ ልትሰጥ መፍቀድ መምረጥ ለአንዳንዶች አሳፋሪ ውርደት፣ ክህደት ወይም ሌላ ስም ሊሰጠው በሚችልበት ኮንቴክስት ያውም በድብቅ አይደለም፣ ያውም የሆነ ተሽሎክሉካ አይደለም። አውርተን እናውቃለን፣ ብዙ ነገር ተለዋውጠን እናውቃለን። ያውም መጽሐፍ ልኬልህ ነበር። የላኩልን መጽሐፍ ድሆችን እናስብ የሚል መጽሐፍ ነው። ስለ ድሆች ነው፣ ኢቭን ስለ ወንጌል ስለ ሃይማኖትም አይደለም። እና ያንን መጽሐፍ ካነበብክ በኋላ ራሱ የተሰማህን ነገር አንድ ቀን እዚህ ቲክቶክ ላይ የሆነ ኮሜንት ጽፋ አይቻለሁ እና ለድሆች ራሱ ልብህ ሩሩህ እንደሆነና ልብህ የተሰበረ የተከፈተ እንደሆነ ሳይ ይህ ሰው ምንድነው የሚቀረው? ምንድነው የሚጎለው? ምንድነው የወንጌልን ሙሉ መልእክት የምትፈልገው ነገር ካለ ዛም አንተ ያለበት ጋር ወዳጆች አሉኝ በአንተ እድሜ ወጣቶች በጣም ጎበዝ አገልጋዮች የጌታን ነገር በደንብ የተረዱ ጓደኛ ይሆኑሃል። ከፈለክ አንዳንድ ትምህርቶችን አብራችሁ መማር ትችላላችሁ። እንደው አንተ ብዙ አስተማሪ የምትፈልግ ነህ ማለት አይደለም። ግን አካምፓኒ ከፈለክ ፍሬንድ ከፈለክ እንደው በጸሎትም በምንም በህብረት ወንድሞች በህብረት ቢቀመጡ መልካም ነው ስለሚል ቀስ ብለህ ደግሞ ወደ ህብረት ተጠግተህ እንድታድግ የሚረዳህን ነገር በማንኛውም መልኩ ኤኒታይም መደወል ኤኒታይም ቴክስት ማድረግ ትችላለህ። ጸልይልሃለሁ። በርታ ሰሙ። አንተም ስላወቅኩ ደስ ብሎኛል። ጌታ ይባርክ ወንድም አለ። ቴንክ ዩ። እግዚአብሔር ይስጥልን። በጣም ነው አመሰግናለሁ። ተፈቅዶልኛል ትንሽ ደቂቃ ላውራ። እንዴት ናቸው? ሰሞ እንዴት ነው ወንድሜ? እግዚአብሔር ይመስገን። እግዚአብሔር ይባረክ ስለሰማነው ነገር። እንግዲህ ይሄኛው ያንተ ጊዜ አይደለም የእግዚአብሔር ጊዜ ስለሆነ ነው ወደዚህኛው ነገር አንተ ሽፍት ያደረከው በራስህ ፍቃድ ሳይሆን እግዚአብሔር ፈቅዶ ስለምታስፈልገው በቤቱ ስራ ስላለ የእውነት ከየትም ወዴትም አልመጣህም። የእውነት ከየትም ወዴትም አልመጣህም። የእውነት እግዚአብሔር ክብሩን ይውሰድ ስላንተ ስራ ስላለ ብዙ መከር ስላለ እግዚአብሔር ለዚህ ስራ አንተን ስለፈለገ እግዚአብሔር ክብሩን ይውሰድ። ብዙ ጊዜ እከታተላለሁና የተለየ ሐሳብ አለ። አንዳንዴ ይገርመኛል። አልፈልግም አልሰማም ማለት አልችልም።
ብዙ ጊዜ የምታወራቸውን ነገር እሰማቸዋለሁ እና የተለየ ነገር ነበረክ መጀመሪያውንም አንዳንድ የሆነ እንዲህ የምትላቸው ነገሮች ነበሩ እና እግዚአብሔር ክብሩን ይውሰድ። ይሄ ጊዜ እንግዲህ ይሄ ቀን እንግዲህ እግዚአብሔር ላንተ ፈልጎ ወደዚህኛው ነገር ስላሸጋገረ እንደ እህት ደስ ይለኛል እና ፕሮቴስታንቶች ከቻላችሁ ጸልዩ። እንደገና ደግሞ የምንወዳችሁ ኦርቶዶክሶች ደግሞ እናንተም እግዚአብሔር ይርዳችሁ። አሁን የሆነ ከአንዱ ወደ አንዱ ጋር መምጣት አይደለም፣ የፉክክር አይደለም፣ ከዚህ ወደዛ አይደለም። እባካችሁን ፕሮቴስታንቶችም ኦርቶዶክሶችም ፕሊስ ተጠንቀቁ። አንዳንዴ የምናወራው ይሄ ስለ ኢየሱስ ነው፣ ስለ ሞተው ነው እና ሁለታችንም ጋር ኢየሱስ አለ። አንዳንድ ጊዜ የሆነ ግርግር ለመፍጠር አይደለም፣ ከዚህ ወደዛ እየተሸጋገረን አይደለም። ይሄ ኳስ አይደለም፣ አንቀባበልም። ቢ ኬርፉል። ሁለታችንም ክርስቲያኖች ነን ካልን ቃሉ ላይ ነው ቤዛችን፣ መሰረታችን። ክርስትና ቀልድ አይደለም፣ ዋጋ የሚያስከፍል ነው። ነገ ከነገ ወዲያ የሚመጡ ቻሌንጆች አሉ በክርስትና ላይ። ቢ ኬርፉል። እስኬት ድረስ ነው የተዘጋጀ ነው እያንዳንዳችን፣ እስኬት ድረስ ነው እርግጠኞች የሆነን። አንዳንድ ጊዜ ብዙ ሰው ስላለ ስለተሰበሰበ እሱ ነው ክርስትና ብላችሁ ካሰባችሁ ተሳስታችኋል። እሱ አይደለም ክርስትና። በግል ነው ክርስቶስን ማወቅ፣ በግል ነው ተስማምቶ አብሮ ጋር መኖር፣ ቃሉን መብላት፣ እንደ ቃሉ መኖር። የእውነት ሁላችንም ከዛ ጋር ነው የወጣ ነው። ሁላችንም እዛ ጋር ነው የኖር ነው። ሁላችንም እዛ ጋር ነው የመጀመሪያውን ነገር ያገኘ ነው። እሱኛውን ነገር ከአእምሯችን ዲሌት አናደርግም። እግዚአብሔር ይባረክ። እኔ በግሌ ከጠየቃችሁኝ አንድ ቀን አብሬ የማመልክበትን ቀን ነው የምጠብቀው። ሌላ ሀገር ነው ያለሁት። እዚህ ሀገር ሁሉ ነገር ደስ ይላል። እግዚአብሔር ይባረክ። የትኛውን ቦታ ላይ ትገባላችሁ፣ ትወጣላችሁ፣ ኢየሱስ ነው የሚታየው እና ዛሬም አብረን የምናመልክበትን ቀን በእኔ ጊዜ እንዲሆን እፈልጋለሁ። ይሄ ሽኩቻ ሳይሆን እበልጣለሁ ሳይኖር ሳንገፋፋ እባካችሁን የእውነት ተረጋጉ። ሁለቱም ጋር ነው የምለው፣ አንዱ ጋር አይደለም እያልኩኝ ያለውን። ሁለታችንም ጋር ትንሽ እንረጋጋ። ነገ ከነገ ወዲያ ደግሞ ወንድሜ ሳስበው ብዙ ቻሌንጅ ዛሬ ጋር ድንገት ልትመለስ ይሆናል ተብሎ ትንሽዬ ቦታ ተለቆል ሊሆን ይችላል። ነገ ግን ጥሩ ጥሩ ቪዲዮዎች ሊመጡብህ ይችላሉ። ጥሩ ጥሩ ስሞች ሊመጡብህ ይችላሉ። ሁሉም ሰው ከሆነ ቦታ የሆነ ቦታ ሲወጣ ስም ይዞ ነው የሚወጣው። ሴቶች እኛ ብቻ ነን ስንወጣ ስም ይዘን ያልወጣ ነው። ለእኛ ምንም ስም የለንም። ለምን እንደሆነ አላውቅም። እኛ ስንወጣ አልሰረቅንም ወይ ይሄ የሆነ ስም ተሰጥቶን አንወጣም። እኛ ስንወጣ፣ ወንዶች ግን ሲወጡ ሁሉም ሰው ስም አለው ሲወጣ። እና እባካችሁን እዚህ ውስጥ ያላችሁ ክርስቲያኖች ጸልዩ፣ ኦርቶዶክሳውያኖች ደግሞ እንወዳቸዋለን። ወንድሜ ወዴትም አልሄደም። የእውነት እኛኑ ሊያገለግል ነው፣ እናንተኑ በአዲስ ነገር መጥቶ ሊያገለግል ነው እና እባካችሁን በሱኛው መንፈስ ተረዱት። ወንድሜን እግዚአብሔር አብዝቶ ይባርክ፣ እግዚአብሔር ይሸፍን፣ እግዚአብሔር ይጠንቀቅልህ። እውነት ስትወጣ ስትገባ እግዚአብሔር ካንተ ጋራ ይሆን፣ መገኘቱ እለት በእለት አብሮክ ይሆን። እንግዲህ በቃ ምንም አልልም። እንዲያው ፍቃድ ከሆነ ከቻልክ ለምንም አይደለም ልጸልይ ነው። አንድ እህት እንደሆንኩኝ ደግሞ ላስተዋውቅ ነው። ስልክህን ካገኘው ደስ ይለኛል። ጌታ ከረዳክ ልጸልይልህ ነው። እግዚአብሔር አብዝቶ ይባርክ። ደስ ብሎኛል። እዚህ ውስጥ ያላችሁ እንኳን ደስ አላችሁ። ተባረክ ወንድሜ። እሺ፣ እግዚአብሔር ይስጥልን። ቴንክ ዩ። እሺ